ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ለየት ባለ ቪዲዮ መጥቻለሁ እና ሳምንቱ ያው የኢድ በዓል አይደለም አረፋ እየደረሰ ነው እና ለዛ የተገዛልኝ ስጦታ አለ እና እሱ ምንድነው አብረን እናየዋለን። እና ምን ይመስላችኋል? እስገምቱ። ለበዓል የተገዛልኝ ስጦታ ነውና ምን ይመስላችኋል? ገምቱ ውስጥ እና ምን መሰላችሁ? ሽፎን ነው። ሽፎን እኔና ጓደኛዬ ሽፎን ተገዛልን እና አብረን እናየዋለን። እስቲ ሽፎኑን ላሳያችሁ። የሁላችሁ ልጆች ሽፎኑን ይመስላል የተላከልን በቅርቡ ነው እና እኔና ጓደኛዬ ነው የተላከልን ማለት ነው። አብረን እናየዋለን። ሽፎኑ በጣም ነው የሚያምረው፣ በጣም ከሚባለው በላይ ማለት ነው። ማለት በራሳችን ምርጫ ነው እና አሳያችኋለሁ። ምን አይነት እንደሆነ ላሳያችሁ። ቆይ ይሄው እስከነነጠላው ማለት ነው እና በጣም ነው የሚያምረው፣ በጣም ከሚባለው በላይ ማለት ነው። ኢቭን ለብሰነው ደግሞ አሳያችኋለሁ። ሌላ ቪዲዮ ቀርጬ አሳያችኋለሁ። እና ይሄን ይመስላል እስከነነጠላው ማለት ነው። እና ይሄኛው ማለት ነው አያችሁ እንዴት እንደሚያምር እስከነነጠላው እና አንደኛው ሽፎን ይሄ ነው ማች የሚያደርግ ከነጠላውና ሻንትኑ ሽፎኑ ማለት ነው። እና በጣም ነው የሚያምረው፣ በጣም ከሚባለው በላይ ከምላችሁ በላይ በጣም ነው የወደድኩት። እኔም ጓደኛዬ ይሄ የኔ ነው፣ የኔ ምርጫ ነው። የጓደኛዬ ምርጫ ደግሞ አሳያችኋለሁ። ማለት በምርጫችን ነው የተገዛልን፣ በምርጫችን ነው እና ስጦታው በምርጫችን ነው ማለት ነው። ከለር ምናምን ራሳችን መርጠን ነው። በእኔ ምርጫዬን በራሴ ምርጫ ማለት ነው። አንደኛ ሽፎን እስከነነጠላው ማለት ነው። አያምርም? በጣም ነው የወደድኩት። ኢቭን ለብሶንም በስማም እንዴት አባት እንደሚያምር ሲለብስ ነው ማለት ነው። እና ለብሼ ደግሞ ለብሰንና ጓደኛዬ ቪዲዮ አሳያችኋለሁ እንዴት እንደሚያምር ማለት ነው። እናሳያችኋለን። እና ወዶቼ ይሄ ደግሞ ሁለተኛው ሽፎን ነው። ይሄን የጓደኛዬ ምርጫ ነው። ይሄ ራሱ በነገራችን ላይ እኔ ይቺን ነበር የመረጥኩት። ከዛ ጓደኛዬ ይቺን ትሆናለች ስትል በቃ ይቺን ለእሷን ተኩላት ነው ያቺኛውን የመረጥኩ ማለት ነው። በጣም ነው የወደድኩት። ችግራለሁ ከነጠላው ጋር ያላት ሞች ምናምን ማለት ነው። እንዴት አባቱ እንደሚያምር ማለት ነው። እና ላችኋለሁ ውዶቼ ለኢድ የአረፋ እየደረሰ ስለሆነ ለዛ የተገዛልን በራሳችን ምርጫ ማለት ነው። እንዴት አባቱ እንደሚያምር እዩት። ሽፎኑና ነጠላው ማለት ነው ማች ያደርጋልና ሌላ ደግሞ አለ አሳያችኋለሁ። እሱም አብራችሁ ቆዩ እና እንዴት አባቱ እንደሚያምር እዩት። የሽፎኑ ከለር ማለት ነው እስከነነጠላው። ይሄኛው አንደኛው ነው፣ ይሄኛው ደግሞ ሁለተኛው ማለት ነው። ይሄው ነጠላውና እንትኑ ማለት ነው ከሽፎኑ ጋር ማች የሚያደርግ ማለት ነው። ሌላኛው ደግሞ ምን መሰላችሁ? ይሄ ነው። ይሄ ምንድን ታውቃላችሁ? ሻርፕ ነው ከሽፎኑ ጋር የሚለበስ ማለት ነው። ከነጠላው ጋር ጭምር ማለት ነው። ማለትም ነጠላ የሚፈልግ ነጠላ፣ ሻርፕ የሚፈልግ ሻርፕ ማለት ነው። ተቀያሪ። ይሄ የዚህኛው ሽፎን ነው፣ የዚህኛው ማለት ነው። እስከነ ነጠላው ነው፣ እስከነ ሽፎኑ፣ እስከነ ሻርፕ ማለት ነው። ይሄ የራያ ሻርፕ ነው የሚባለው በነገራችን ላይ ባህላዊ ልብሶች ላይ ነው የሚታወቀው እና በጣም ነው የሚያምረው። በጣም ነው የወደድኩት። የራሱ በጣም ማለት ነው ይትከራል ራሱ ከሽፎን ጋር ማች የሚያደርግ ማለት ነው። ከዚህኛው ሽፎን ላይ ይሄኛው ሻርፕ ላይ እና ውዶቼ ሁለተኛው ሻርፕ ደግሞ ይሄ ይመስላል። ይሄኛው የዚህኛው ሻርፕ የዚህኛው ሽፎን ነው። ከዚህኛው ሽፎን ጋር አብሮ የሚለበስ ማለት ነው። የዚህኛው አለባሽ ነው። በጣም ነው የሚያምር በነገራችን ላይ ሲለበስ በስመ አብ ከጠበቅነው በላይ ነው ማለት አንዳንዶቹ ያው እንደዚህ በትዕዛዝ ሲታዩና ቀርቡ በአካል ሲመጡ ይለያያል። ግን ይሄ ከጠበቅነው ከዛ ከፈለግነው በላይ ሆኖ ነው የመጣልን እና ይሄ የዚህኛው ሻርፕ ይሄኛው ሻርፕ ነው። ይሄኛው ማለት ነው። ይሄን ባህላዊ ሻርፕ ነው። በጣም የሚያምር በነገራችን ላይ ራሱ ስፋቱ አንድ ነጠላ በሉት ይሄን ራሱን የቻለ ማለት ነው። እና በጣም ነው የሚያምረው እላችኋለሁ ውዶቼ። እዩት እንዴት እንደሚያምር ወርቃማ ከለር ነው በነገራችን ላይ ይሆንቻሉት ውዶቼ። ይሄውላችሁ እዩት እንዴት አባቱ እንደሚያምር ማለት ነው። ይሄኛው ሻርፕ ከዚህኛው ሽፎን ጋር እስከነነጠላ የሚለበስ ነው። እንዴት እንደሚያምር ኢቭን ሞር ሲለበስ ደግሞ በጣም ነው የሚያምረው። በጣም ነው የወደድኩት በነገራችን ላይ
እና ይሄን ሻርፕ እስከነ ነጠላውን እስከነ ሽፎኑ፣ በነገራችን ላይ ሽፎኑ ይሄ ክሽክሽ ነው፣ 2 ክሽክሽ ነው ያለው። እዚህ ጋር የምታያችሁ ከሆነ እዚህ ጋር አንድ አለ፣ እዚህ ጋር ደግሞ ሁለተኛ አለ። ይሄን ደግሞ ሁለተኛው ነው። ይሄን የጓደኛዬ ነው። እንዴት አባት እንደሚያምር የራሱ ማለት ነው። ኢቭን ሞር ሁሉም ምርጫችን ተመችቶናል እና ከፈለግነው በላይ ሆኖ ነው የመጣልን። ይኸውላችሁ ይሄንን እስከነ ነጠላው ይሄኛው ሽፎን ማለት ነው እና ይሄን ሻርፕ ደግሞ ከዚህኛው ጋር ማለት ነው ከዚህኛው ሽፎን ጋር የሚለበስ ነው። ነጠላ በሚያስፈልግ ሰዓት ይሄን ሻርፕ ማድረግ ይቻላል። በሻርፕ ነጠላ የሚፈልግ ሰዓት ነው ነጠላ ማድረግ ይቻላል። ለቤተክርስቲያን ምናምን ከሆነ እስከነ ነጠላው እንደዚህ ሰፈር ላይ ወይም ቤት ለምናምን ሲሆን ደግሞ እስከነ ሻርፕ ይለበሳል እና እንዴት አባቱ እንደሚያምር እና ኢቴንዶች እንዴት አባቱ እንደሚያምር እስከነ ነጠላውና ሽፎኑ እስከነ ሻርፑ፣ ይሄኛው ደግሞ ነጠላው ሽፎኑ እስከነ ሻርፑ ማለት ነው። እና እላችኋለሁ በጣም የሚያምረው ይሄ ሻርፑ ራሱ ወርቃማ አካባቢ ነው። ወርቃማ የሆኑ እንትኖች አሉት በእንትን ሰርቶ ማለት ነው እና እንዴት አባቱ እንደሚያምር እስከነ ነጠላው እስከነ ሻርፑ ማለት ነው እና ተመጣጣኝ ዋጋ ነው። ምክንያቱም በምርጫችን ስለሆነ የተደረገ እንትን ያለው እዛ ዋጋው ስንት እንደሆነ ምናምን ጠይቀን ስለነበር ከዛም በስጦታ መልኩ ተበረከተልን እላችኋለሁ ውዶቼ። እና ይሄውላችሁ እና በሰርፕራይዝ ነው የሆነው የምር ካሰብነው ከዛም በላይ ምክንያቱም ለብሰነው ስላየነው በጣም ነው የሚያምረው። ቪዲዮ እንሰራበታለን። ቪዲዮ ስንሰራበት አሳያችኋለሁ። ሞር ለብሰነው ደግሞ ለቃለሁ ማለት ነው። ይሄኛው ሻርፕ ከዚህኛው ሽፎንና ነጠላ፣ ይሄኛው ነጠላ ከዚህኛው ሽፎንና ከዚህኛው ሻርፕ እና ምን ይመስላችኋል ውዶች? ይሄ አያምሩም? በጣም የተመቸኝ እና ጓደኛዬ በጣም ወደነዋላችኋለሁ ውዶቼ እና እላችኋለሁ ውዶቼ የኢድ ስጦታችን ይመስላል። በጣም ወደነዋል እኔና ጓደኛዬ በጣም የተመቸን በነገራችን ላይ እና በዚህ አጋጣሚ ኢድ ሙባረክ ብያለሁ ለሁላችሁም። ኢድ መብሩክ ብያለሁ። ይሄን ይመስላል ስጦታችን እና ውዶቼ ያሳየኋችሁ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እና የኢድ ስጦታችን ይሄ ይመስል ነበር እና እኔና ጓደኛዬ በጣም ነው የወደድነው። በጣም ተመችቶናል። እና እንደዚህ የሚያማምር ሽፎኖች ከፈለጋችሁ ኮሜንት ጻፉልኝ፣ ያገናኛቸዋለሁ ከላክልን ሰዎች ጋር ማለት ነው። እና ውዶቼ ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ላላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ላደረጋችሁኝ ላይክ፣ ሼር እያደረጋችሁ ለሌሎች አድርሱልኝ እና ሁላችሁም ወዳችኋለሁ። በዚህ አጋጣሚ ኢድ ሙባረክ ብያለኝ። መልካም በዓል ይሆንልን ለሁላችን ባለንበት።